ጠቅላላ ስናይ ውጓቸው ያለው አለ። ሴዮንን፣ አግን እነዛን ምዕራፍ 1 ላይ ያነበብኳቸውን እነሱም በመውጋት ከዛ ጀምሩ ውርስ ብሏል። እነዚህን ግን የሎጥ ዘርን ምናምን ሞዓብን አትውጓቸው፣ እዛ አካባቢ ርስት ስለማልሰጣችሁ ምን አትበሉ፣ አትውጓቸው። የመልእክቴ ርዕስ በዚህ ጊዜ የምድረ በዳው ጉዞ ያበቃል የሚል ነው። የሚያምን ካለ አሜን ይበል። የተሰበሰበው ጉባኤ አማኝ ስለሆነ አሜን ይበል። የምድረ በዳው ጉዞ እግዚአብሔር ያበቃል። በእግዚአብሔር ያበቃል። እስቲ ይበቃል በሉስ። አንዳንድ ነገሮችን እናንተ በቃ ካላላችሁት ከተስማማችሁ እንደ ተጣበቀ ይቀጥላል። ነገር ግን ይበቃል ካላችሁ ከእግዚአብሔር መንፈስ ከቃሉ ጋር በመስማማት ይበቃል፣ ከዚህ በኋላ ይሄ ነገር ገደብ ይበጅለት ይበቃዋል ብላችሁ የምትወራረዱ ከሆነ የግል ጉዳይ፣ የልጅ ጉዳይ፣ የባል ጉዳይ፣ የሚስት ጉዳይ፣ የቤተሰብ ጉዳይ፣ የቤተ ክርስቲያን ጉዳይ፣ የከተማ ጉዳይ፣ የፕሮሰስን ጉዳይ ይሆን ምንም ነገር ይሆን እግዚአብሔር ሆይ በቃ በላይ ካላችሁ እግዚአብሔር በቃ ይላችኋል። አሜን። አይበቃኝም እቀጥላለሁ ካላችሁ ደግሞ እንድትቀጥሉ ምድረ በዳችሁን ያስረዝማል። ዛሬ ምድረ በዳችሁ ረዝሞ ልክ ብዙዎች ምድረ በዳው ከመርዘሙ የተነሳ እዛው ሲንከራተቱ፣ እዛው ሲያለቅሱ፣ እዛው ሲሽከረከሩ ለረጅም ዓመት አልቅሶ ተጎድቶ የቆዩበት ዘመን እዚህ ምዕራፍ 2 ላይ የሴይርን ተራራ ብዙ ጊዜ ዞራችሁ ይላችኋል። አዲሱ መደበኛው ትርጉም በጣም ነው አሻሽሎ የሚናገረው። በዚህ በሴይር ተራራ ዙሪያ ተንከራተታችሁ፣ በጣም ጎላ አድርጎ የተንከራተታችሁበት ወይም በመንከራተት የኖራችሁበት ዘመን አሁን ያበቃል። ተመልሳችሁ ወደ ሰሜን ጉዞ ቀጥሉ አለ። አሜን በሉ። ተመልሳችሁ ወዴት? ወደ ሰሜን ቀጥሉ። በሴይር የኖራችሁበት ዘመን ምን ይሆናል? ያበቃል። እግዚአብሔር ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ ለዘር ሁሉ የማለውን የተስፋ ቃል ገብታችሁ ወደ አሞራውያን፣ ወደ ሞዓባውያን፣ ወደ ሚዲያማውያን፣ ወደ ከናናውያን፣ ወደ ፌሪዛውያን እነዚህ የተጠናከሩ ኃያል የሆኑ 7ቱ ነገስታቶችን ተራ በተራ እየወጋችሁ ምን በሉ? ርስታችሁ ያዙ። ይበቃል። እስቲ በቃኝ በሉ። ጸሎት አይደለም ያልኩት፣ በቃኝ በሉ። ምልጃ አይደለም ያልኩት፣ እስቲ በቃኝ በሉ። ስኬት አይደለም ያልኩት፣ እስቲ በቃኝ በሉ። የእግዚአብሔር ክብር አይበቃንም።